ቅጣቱ ምት ነው በነገራችን። ቆይ እግዚአብሔርን ጠላ ይለው እግዚአብሔርን ለብርታት ነው። እሺ ቀስ አይከብድሽም። ከመመልካኝነት ሶስት አይው ሊንጋ ያልከው አምስት እሺ ቀስ ማለት ዘርጋ ሚስት ይደወለኝ እንደርሰብኝ በደንብ ደምተኝ። አንተ ምንድን ነው ያደረግህ? እንዲህ አዘራ እንዲህ እምላለው ብፈልኩ ዘርጋ። እሺ ቀስ በል እጄን አታስመልጠኝ። ይኸውልህ አንተ ሰውዬ እያነደድከኝ። እሺ ይኸውልህ ቀስ ብለህ ከእጄ ወይ ነው እንደምመታ አምኑ እኮ ሁለት ጥብኛ በኮታው እንደዚህ አይነት አማርኛ ሁለት ጥብኛ አማርኛ ነው የምንጠይቀው። በያ እንደዚህ አይነት አማርኛ የለም፣ አይቻልም። እንደዚህ ሁለት ጥብኛ በኮረብታ ጥብኛ ምንድን ነው ሲጀምር? ጥብኛ ነው ምንድን ነው? እሺ አንተ ጥብኛ ነው እግዚአብሔርን ያገናኝ እሺ ፋሚሊዎች እንዴት ናችሁ? እናንተን ፈታ ዘና የሚያደርጉ አሪፍ ጌሞች ይዘንላችሁ መተናል። ያው እንግዲህ ከተመቸናችሁ እኛን ለማበረታታት ቪዲዮውን ላይክ ማድረግ እንዳደረሱ እና ደግሞ ቻናሉ ያው እንግዲህ ለአራዳ ልጅ ጥጎ አይነገረውም አይደለ? ሰብስክራይብ አድርጉ ማለት ነው። አሁን ወደ ጌሙ እንሄዳለን ማለት ነው። አሪፍ ቅጣት ነው ያለው። ፈታ እናደርጋችኋለን ማለት ነው። ያው እኛ እየተቃጠልን እናንተ ካላችሁ ለቤተሰብ የማይከፈል መስዋዕትነት የለም አይደል? እሺ እንጀምረው። አይ ጀምሪ። እንቆቅልሽ ነው የምጠይቀው። አይ እንቆቅልሽ ሳቂኝ ለበያኔ አማርኛ እውቀቴ ጥግ ድረስ ነው። ከሶስት ክፍል ነው በያቆም የተባለው። እሺ ልጅ እናቷን ትረግጣለች። እናት መሬቱን ትደቃለች። ልጅ ወልጅ ስድለች ወልጅ ምን ይሽ ነው ጋር እንዴት ነው ማለት ለምሳሌ ተበይከ ልጅ እናቷን ትረግጣለች። እናት መሬቷን ትደቃለች። እርጉዝ ሴት ልጅ ሆድ ውስጥ ልጅ ይረገጣል። ልጅ እናቷን ትረግጣለች እኮ ሆድ ውስጥ ያለች ጽንስ ቅጣቱ ምት ነው በነገራችን። ቆይ እንትን እሺ ኪብሪት ሲጫር አንድ እድል ነው የምሰጥ እኮ ያው ኪብሪት ሲጫር እናቷን አይደለም ረግጠው የሚጨርሽ አንድ እሱን እርግጠኛ ነህ? እሺ ፍንጭ ትንሽ ፍንጭ ከሰጠውማ መለስከው እኮ ኪብሪት ነው እናት ልታሳስተኝ ነው። ኪብሪት ወይ ጽንስ ነው? ሁለቱንም ያዝልኝ። ሙቀጫና ዘነዘና ያው እኮ ነው በያ ኪብሪትም ነው ሙቀጫና ዘነዘና ነው። ልጅ እናቷን ትመታለች፣ እናት መሬቱን ትደቃለች እኮ ኪብሪት ሰው እንደዚህ። ቆይ ምን እሺ ቅጣቱ አወራንበት እንዴ? እሺ ምን ነው ትከቻለሽ? ምን ይበዚህ ድምሽ ነው ዛት ደርግሽ ሌላ ቅጣት የለም። እዛ ጋር ገጀራ አለ በሱ ከተበችሽ አንቺ አፍትና ካሜራሽን አጥራ ስንት ነው? ቆይሽ ስንት ነው? እነሱ ማለት ይደርስባል እኮ በያኔ ቀጣይ እኮ ነኝ እንዴ? አንድ መት ነው ማለት ሶስት ጥያቄ ነው ሶስት ጥያቄ ነሽ። እግዚአብሔርን ያገናኝ እንዴት ደስ እንደሚል። እሺ ምንድን ነው? ምን ሶስት ጥያቄ ነው። እሺ ይውጄ እንዴት እንደቀለሽ ቀጥ ሲሄድ ውሎ ሲሄድ የሚያድር መጽሐፍ ቅዱስ ነው ይላል መሰለኝ። ማንም የቆመ ቢመስለው እንደ ወርቅ ይጠንቀቅ ይላል። ቀጥታ ተራሙን እንዳረሽ ሲሄድ ውሎ ሲሄድ የሚያድር እንትና ነው አብያ ጀለዘች ሲሄድ ውሎ ሲሄድ የሚያድር አረ ምንሽ በያ ፋሚሊ ምንሽ እንተጋገዝ እንጂ
ወይ ምን ሼን እያሳየኝ እንዴት ነው የምመልሰው? ሲሄዱ ነው ሲሄድ የሚያድር አስቀምጠው። እሺ እሱ መልሳለሁ። ይቀላል ነው ወይ ሲሄዱ ነው ሲሄድ የሚያድር መኪና ነው ወይ አይደለም? መልስ ፀሐይ ነው ሲሄዱ ነው ሲሄድ የሚያድር ይበየው። ወይ እሺ ምን እሺ ቆይ ፍንጭ ምናምን የለም። ፍንጭ ነው ሲሄዱ ነው ሲሄድ የሚያድር የማይቆም የማይቆሙ ለምን ቢያግሬ ወጥ ሲሄዱ ነው ሲሄድ የሚያድር ውሃ ወንዝ በያ እንዴ እክለኛ ጭንቅላት አለ ሲጀምር አማርኛ 3 ያክፍል ሊያቆምኩት አንተ በቅናሃል ደብዬ ማለት ቀጥያውን አንድ ነው የቀረኝ። ቆይ ከበድ ያለኝ የፈለኩልህ ነው። ምንድነው የምፈልገው? ቀጥያውን ጠይቀኝ። አንተ ማርያምን ስኮር ይያምኝ ወይ እንትኑን ቀይሩ ማስመሩ የላስቲክ ነው። ለነገሩ የተመተቸ ይቀየር ይቀራ አረቱ ይቀራ በኋላ እንቀይረዋለን። እሺ ምርቱን ለምን 3 አይናል? አይ እሺ 2 ጢብኛ በኮታው እንደዚህ አይነት አማርኛ 2 ጢብኛ አማርኛ ነው የምንጠይቀው በያ እንደዚህ አይነት አማርኛ የለም። አይቻልም። እንደዚህ 2 ጢብኛ በኮረብታ ስም ጢብኛ ምንድነው? ሲጀምር ጢብኛ ነው ምንድነው? እሺ አንተ ጢብኛ ነው። የእናቴ መቀነት ብጠመጥመው አላልቀለኝ። የእናቴ መቀነት ብጠመጥመው አላልቀለኝ። ማን ነው ግን እንደዚህ አይነት ጥያቄ ነው? ጥሩ ማልቀ መቀነት 10 ቆጥራለሁ። 1 እባክህ እንደዚህ አይነት ህግ የለም። ረፍ 2 3 4 5 6 አወኩት 7 የቴሌ ብድር ከያ ምንም አላልቀረኝ ነገር እሱ ከፍዬ ምናምን ነገር ወለዱ 9 ቆይ እንደዚህ አይነት አቆጣጠር ማወዛገብ ነው ሲጀምር አይቻልም። 10 ደርግሽ አንዴ ልሞክር። ቆይ ልሞክርሽ ምን እንደገሙ ጥያቄ የእናቴ መቀነት በተመጠመው አላልቀለኝ። የሚተመተመው ራሱ ተመተመ እሱ። ቆይ እሺ ቆይ አንድ ልሞክር። የሚተመተም ነገር ነው ሙተምጥም ያካ ናም ላይ ፈልግም እንዴ ምን እሺ ይሁን ልቀስ ደጋግ እንጂ ወይ ነው እንደምመታ አምን እኮ በኋላ አሳይሻለሁ በኋላ ታምታም ደስልኩ ቺማ የተሸጠለ ተኝሮ ቺማ የተሸጠለ እንቆቅልሽ ቀላል ብሎ ምን ቢወዷት አይታቀፏት ምርጫ የለውም። ምርጫ አለው እዚህ ላይ ግን እኔ አልነግርህም። ምን ቢወዷት አይታቀፏት። እሳት ነው ወይ? እሳት ነው። አንብበዋላ አልኩ ማረኝ አልኩ እንደዚህ ነው አይቻልም። ግባ ላጤ ጋለሞታ እናቷን ትማታ። ላጤ ጋለሞታ እናቷን ትማታ። አይ ወልሽ ላጤ ጋለሞታ እናቷን ትማታ። 9 ዛሬ 8 ላጤ ጋለሞታ እናቷን ትማታ። ሲባረክ 6
5 ተረጋጋ። ቆይ እንዴ አጥጋ ለሞታ እናቷን ትማታ። 4 3 አከራይም ተከራይናች 2 1 ቆይ እድል ሰኛ እድል ሰጪት እድል የሚባል ኦፖርቹኒቲ ኖክስ ዋንስ ይባላል። እድል በረን አንዴ ነው የምታንቆቆ፣ ደጋሚ አትመጣም። እድል ላይፋችሁ ሲመጣ ተጠቀሙበት፣ ካልሆነ እንደዚህ ትመታችኋለች። ዘርጊ ቆይ ዘርጊ። መልሱ ሙቀጫና ዘነዘና ነው። ዘርጊ ይሄ ሙቀጫና ዘነዘና በዛ አየሁ። ሲርግብግ ትሴ ቀስ በላሽ ዘርጋ ቀስ በል። ቆይ እዚህ ጋር ፋሚሊዎቻችንን በደንብ ስማታ ጎበዝ ነኝ በነገራችን ላይ። ዘርጋሽ አጣሳራለኛ ቀስ በል ዘርጋ። እዚህ ጋር ምን አገባል? የፈለኩበት ነው ለፊት እጅ ይታያል። እስካሁን ቀልቶ ዘርጋ። እሺ ቀስ በል። በደምብ እንዳመተኝ አይመችም። በደምብ ጥፍርን እንዳልሰብርልህ በደምብ እንዳመተኝ። አንተ ምንድን ነው ያደረግህ? እንዲህ አበራ እንዲህ በል እንዲህ እምላለሁ ከፈለኩ ዘርጋ። እሺ ቀስ በል። እጅህን አታስመልጠኝ። ይኸውልህ አንተ ሰውዬ እያነደድከኝ። ድሮ ልጅነትሽ ወደ ኤሌመንተሪ ነው በመልስሽ በደንብ እንደ ሰውዬ ከእኔ ጋር ችግር ያለብህ ድሮ እንዲህ እያደረግህ ነው አስተማሪው የምታናድር እንዴ? ሌላ ቦታ ነው ቦታ ዘረጋ አጥንከት ጋር ደግሞ ዘርጊ በየ ማርያምን ሌላ ቦታ ነው መመታ። እሺ ቀስ ዘርጋ። ሚስት እየደወለች አንቺ ደግሞ በዚህ ሰዓት የምትደውይው ዘርጋ። ስልክ ባል ይደርስ አያገባኝም። ዘርጋ ማርያምን ሌላ ቦታ እመታለሁ። እግዚአብሔርን እመታለሁ። ተረጋጋሽ። ሰገጤና እጅን ታስመታኛለህ። አትቀስ በል ይኸውልህ እዚህ ነው የሚያመው። ወቃት ክበት ስልኩ የማን ስልክ ነው የሚጮህ? ይዛችን ማነች? አንድ ነው የሚቀረኝ። አንደኛ መልሻለሁ። ሁለት ነው የሚቀረኝ። ሶሪ አንዱ መልሻለሁ። ያሟል። እሺ ይኸው እንግዲህ በይፋ እየተጭበረበርን ነው። ምንም ማድረግ አይቻልም። እናንተ ምስክር ነው። እኔ ክርክር አሉ ይድረሰኝ ጥሎል ገባውና አትምረጣ። በህይወት እያለ ሳር ይበላል፣ ከሞተ እህል ይበላል። ምንድን ነው? በህይወት እያለ ሳር ይበላል እንዳንተ ማለት፣ ከሞተ በኋላ እህል ይበላል። ሱሰኛ ነው የጫት ቃሚ። ከሞተ በኋላ እህል ይበላል። ነገሩ የምታውቀው ነው የምትናገረው። አልፈርድብህም። እሺ በህይወት እያለ ሳር ይበላል፣ ከሞተ በኋላ እህል ይበላል። 10 አትተረጋጋ። 9 አትቁጠር። 8 አትቁጠር። ቆይ ቴንሽን አታርጊ። ቅድም ምን እያደረግሽ ነበር? እሺ በህይወት እያለ ሳር ይበላል፣ ከሞተ እህል ይበላል። 7 ጤፍ ነው። ብዙ ደደቦች ይቻላል። 5 4 ቆይ ስንት ኢንች ላይ ልምጣ? 4 3 2 1 ዘርጋ። መልሱ አትንገረኝ። ቆይ መች አለቀ? አለቀ እኮ ስልቻ ነው መልሱ። ስልቻ ነው ማቃለ ሲጀመር ስልቻ እኔ ነው ማቃለ ስልኩት ነገበኝ ጠይቀኝ እኮ ስልቻ አረፍታ ይበኛ ምናምን የሚል ጥያቄ እየጠየቀኝ። አልጮት ስልቻ ቀላል ነው። ስልቻ ታውቃለህ? አላውቅም። አልጮትም።
አልጮትም ፍርታም ዘርጋ ኳሱ ይሄ ነው። ኳሱ ይሄ ነው የሚለው ዘርጋ ያው ነኝ ወንድ ልጅ ባላንስ ላድርግልሽ። ወንድ ልጅ ቆፍጠን ሰው በጥይት ይመታል። ለሀገሩ እዚህ ደረቱን ተመቶ ደሙን ያፈሳል። አንተ እዚህ በማስበሪያ ለመመታት እግዚአብሔርን ጠላ ይልቁ እግዚአብሔርን ለብርታት ነው። አይከብድሽም። ከመመልካኝነት ሶስት አይው ምን ያልከው አምስት ይሻላል። አገናኘን ማርያም አንድ ቀን ያለው አይመለከት ይሄ ያለ ዘባክ እኔ ሶስት ያንተ ይብቃም፣ በቃ ይብቃም። አሁን ምሳ ሰዓት ደርሶ ምሳ ብለሽ አንድ ጥያቄ ልጠይቅ አንድ እንቆቅልሽ አንድ መተይ ዳይበቃ አንዳንድ እንጠይቅ ትስማማለህ? አንድ ብቻ አንተ እኩል እንድንሆን እኔ ብቻ እንድጠይቅ አንድ እንጠይቅ እኩል የሚሆነው እንደዚህ ነው። እሺ ሁለት ሆኖ አዩት፣ አምስት ሆኖ አነሱት። አልሰማ ነው ቀይረው የኛ ታሪክ ነው። ቀይረው ነው ገንዘብ ያዘው መሬት ላይ ሁለት ሆነው አዩት፣ አምስት ሆነው አነሱት። ሁለት ሆነው ምንድን ነው? እሺ አዩት፣ ሁለት ሆነው አዩት፣ አምስት ሆነው አነሱት። ሁለት ሆነው አዩት። አደ አይንና ጣት ብራዘር ያች አምጣ ወይኔ ፈላጭ የአማርኛ ትምህርት ያደግንበት ነበርም ተፈት አልዘልተን ብሄድ አትለየኝም። መንጃካ ነች የጀለ ፍቅረኛ ነው። ከፍሎ ወራውን ከጨረሰ በኋላ ነው ዘለሽ ብሄድ አትለየኝም። ጥላ መልሰሽ ወይ ጥላ ይበቃናል። በቀጣይ ቪዲዮ እንገናኝ። እሺ ፋሚሊ፣ ቀጣይ አሪፍ ቪዲዮ እንሰራላችኋለን። እንደዚህ አይነት ቅጣት አይደለም፣ ከበድ ያለ ቅጣት፣ ከበድ ያለ ጥያቄ አዘጋጅተን እናንተን ፈታ እናደርጋችኋለን። ይሄ አሁን ይታያል፣ ብረት ነው። ይሄ ማስመሪያ ነው፣ ብረት ነው፣ ግን በሴንቲሜትር የተመታተነ። ቀጣይ ግን በብረት ደህና ውስጥ ምናምን ዘፍቃለሁ። ደህና እኔ ስለማልቀጣ በአሪፍ ጨዋታ በአሪፍ ቅጣት እንገናኛለን። ቀጣይ እንድንገናኝ ደግማችሁ እንድታገኙ ሰብስክራይብ ማድረግ እንዳረሱ። ይህ ቪዲዮ ደግሞ ከወደዳችሁት ያው ካዝናናችሁ ላይክ አድርጉልን። ቻው፣ ይመቻችሁ።